ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ እናንተ? እና ደህና ነኝ። እንዴት ነበር ቆይታ? ቆይታ ምን ይመስል ነበረ? እኔ ጋር ሁሉ ሰላም ነው። ጠፍቻለሁ አውቃለሁ ሰሞኑን ጠፍቻለሁ እና ቪዲዮ እና ፈንዲሻ ፋሚሊ ፍቅርዬ ለቀቁት ቪዲዮ ነበር እና ፍቅርዬ ለቀቁት ቪዲዮ ነበር እና እሱ ላይ እንትን አላልኩም። በቃ አልተመቸኝም ነበር። የሆነ ሀሳብ መስጠት ፈልጌ ነበር ግን አልተመቸኝም። አንደኛ ቤት ውስጥ አልነበርኩኝም፣ ኢንተርኔት አጠገብ አልነበርኩኝም። ያኔ ማየት እንጂ የሆነ ነገር እንትን ማለት አልችልም ነበር እና ለዛ ነው ያልሰራሁት። ዛሬ ግን በቃ ሁኔታዎችን አመቻችቼ ምን ብዬ መጥቻለሁ እላችኋለሁ የኔ ውዶች። እና ዛሬ ምን እላችሁ መሰላችሁ? ፉፉ እንግዲህ እኛንም ይቅርታ ጠይቆናል ኦዲየንሶችን እና ፍቅርዬንም ይቅርታ ጠይቋል። እሱ ነገር ሁሉ ጥሩ ሆኖ ሳለ እሱ ነገር ሁሉ መልካም ሆኖ ሳለ ትንሽ ደግሞ እሷን ያስደበራት ቦታ ነበረ። እኔንም እሱኛው ቦታ እኔንም ደብሮኛል ስላችሁ የሆነ ወደ ሌላ እንዳትረዱኝ ማለት ነው። እና እሱ እንግዲህ ያለው ከነ አብርሃም ጊዜ ጀምሮ የነበረውን ስለዛ ነው ቅርታ ምጠይቅሽ ብሏት ነበር ማለት ነው። ምጠይቅሽ ምጠይቃችሁ ብሎ ነበርና እውነት ነው እናውቃለን። እሱ ነገር በጣም ብዙ ነገር ተናግሯታል። በጣም በቃ ልብ የሚሰብሩ ነገሮችን እንኳን እሷን አይደለም እኛን ለሰሚዎቹ ራሱ በጣም የሚደብር ቃላቶችን ተጠቅሞ ነበር። አዎ እናውቃለን። እንደ አንድ አፍቃሪ ልቡ ተሰብሮ ተጎድቶ ተናዶ ነው ብለን አልፈነዋል። እኛም እሷም እንደዛው ብላ አልፋለች። ይቅርታ ተባብለዋል እና እሷ ረስተዋለች ማለት ነው እሱን እና እሷ ከረሳች በኋላ ግን ዛሬ ላይ በቃ የሆነ ነገር አስመሰለባት ታውቃላችሁ። በቃ እሷን ብላለችና ወራት እናስቆጥረናል እና በቃ እኔ ረስቼዋለሁ ብላለች እና እኛም ረስተነው ነበር እሱን ነገር እኛም ረስተነው ነበር እና ግን ምንድነው ያስመሰለበት ፉፉን በቃ ልጅቷ እንደነገረችው ፍቅርዬ እንዳለችው ምንድነው ያስመሰለበት ፉፉን በቃ የሆነ ነገር ለመቀስቀስ የሆነ ነገር እንትን ለማለት በቃ ነው ያስመሰለበት። ይሄንን ስላችሁ ይገባችኋል። ቡሪካ ባለፈው ቀሚስ ገዝቶላት እራት ሊጋብዛት ነበረ። ቡሪካም ጓደኛዋ ነው። ፉፉም ደግሞ አሁን ላይ ጓደኛዋ ነው ለዚች ልጅ ማለት ነው። ሁላቸውም ጓደኞቿ ናቸው እንጂ ምንም የተለየ ግንኙነት ከነሱ ጋር እንዳሌላት ብዙ ጊዜ ተናግራለች ማለት ነው። እና የቡሪካን እንትን አለች በቃ እራት መሆኑን እኛንም ደብሮን ሳለ ግን ፈቲ ስላለች ደግሞ ምንም እንትን አይልም ነበረ። እሷ ግን ደግሞ ፈቲም የሁለታቸው ፕሮግራም ነው ብላለች እንጂ በማግስቱ መታ እራት መጋበዟ ደስ አላለንም እኛንም። እኔም በበኩሌ ደስ አላለኝም። ግን በቃ ፉፉ ደግሞ ዛሬ እያደረገ ያለው ነገር በቃ እሱን በቃ የሆነ ያንተን አትቀበልም የኔን ትቀበላለች አይነት ነገር እንዲመስልባት ልጅቷ ላይ በቃ የሆነ እንትን ለማድረግ ፈለገ። ያ እኔ አላቅም። እኔ ግን የሆነ በቃ ማለት ይሄንን ቢያስብ ኖሮ ፉፉ ይሄንን ቢያስብ ኖሮ በቃ ይቅርታ እንደሚጠይቃት ከተሰማው ኖሮ ይቅርታ ሊጠይቃት በቃ ብሎ በቃ ልቡ ይቅርታ ጠይቃት ብሎ ከእንትን ካስገደደው ከዚህ በፊት ማድረግ ይችል ነበረ። ከዚህ በፊት ብዙ ታይም ነበራቸው፣ ብዙ ጊዜ ነበራቸው። በቃ ብዙ ፕራንኮችን ይሰሩ ነበረ፣ ብዙ ነገር ይሰሩ ነበረ። የዛን ጊዜ ሊያረግላት ይችል ነበረ። ገባችሁ? ትላንትና ግን ቡሪካ እሱን እንትን ያን ቀሚስ ለብሰሽ ነይ እራት ጋብዤሻለሁ ብሏት እሱ አናቅም፣ የልቡን ሀሳብ አናቅም። እሱ በቃ የልደቷም እንትን ስለነበረ የልደቷም ሰሞን ስለነበረ በቃ እንድትፍታታ ወይ ደግሞ ደስተኛ እንድትሆን አስቦ ይሆናል። እኛ አናቅም። ሌላ ምክንያትም ሊኖረው ይችላል። አናቅም እሱን ነገር ሁሉ ለእኛ እስካልነገሩን ድረስ እኛ ጠንቋይ አይደለንም።
ስለዚህ ፉፉ ደግሞ ዛሬ እያደረገ ያለው ነገር በቃ እሱን የሆነ ስሜት እንዲሰማው ማለት በቃ ይሄው የኔን ትቀበላለች ያንተን አትቀበልም አይነት ነገር። ሁለቱም እንግዲህ ጓደኞቿ ናቸው። ሁለቱንም በአንድ አይን ነው እሷ የምትመለከታቸው የምታያቸው። ይሄኛውም ስጦታ ሲሰጣት የመቀበል መፍትም እምቢ ማለትም መፍትም አላት። ያኛውም ስጦታ ሲሰጣት የመቀበል መፍትም እምቢ ማለትም መፍት አላት እቺ ልጅ ዛሬ ላይ። አንደኛ ነገር ደግሞ ያው አብረው ነው ያደጉት። ብዙ ነገር አብረው አልፈዋል። ብዙ ነገር በቃ ልጅቷን እሉንታ እንዲሰማት የሆነ እንትን በቃ የሆነ እንትን እንድላት ማለት በቃ በውለታ ሊያስራት ምናምን እንደዛ ነው የሚመስልበት ፉፉ ላይ የምር በቃ እኔ በቃ እንደዛ ነው የተረዳው ዛሬ። እና በቃ ባለፈው ራሱ አሁን ቡሪካ እንደዛ እንትን ብሎ ከፍቅርዬ ይልቅ እሱ ነበር ፉፉ ነበር በቃ ለቡሪካ ሲያወራላት የነበረው። በቃ አትሄድም ካንተ ጋር አትበላም እራት የምን እራት የምን እንትን ነው በቃ በሷ ህይወቱ እሱ ወሳኝ የሆነ ነው የሚመስለው። በሷ አንዳንዴ ማለት ነው ያኔ ያ ሰው እንትን ጋር አላችሁት በስተቀር ተናግራ ነግሯችሁ የውስጡን አስረድቷችሁ ካላወቃችሁ በስተቀር እሱም በውስጡ የሚያስበውን ነገር አታውቁም። እና ፍቅርዬ አሁን የዛን ቀን ልትሄድም አስባ ሊሆንም ይችላል፣ ላትሄድም አስባ ሊሆን ይችላል። ግን ያኔ እንትን ፉፉ እንደዛ ሲሆን እንደዛ ሲያወራ በቃ በሷ ህይወት እሱ የሚወስንላት ነበር የሚመስለው። እና እንደዛ ነበረ ሲሆን የነበረው። ግን በቃ ጭቅጭቅ አስጠልቶኛል ብላ ስለነበረ ደግሞ አሞኛልን ብላ ስለነበረ ብዙ ልትጫናቸው እንትን ልትላቸው አልፈለገችም። በዝምታ ነበር ያለፈችው። ፍቅርዬ በይዘው አንዳንዴ የሚያልፈውን ነገር አልፎ የሚረሳውን ነገር ታውቃለች። ስለዚህ ብዙ ትንፋሿን አታባክንም ማለት ነው። እና እንደዛ ነው። ግን ስጦታው ደስ ብሎኛል። ያወራውም ነገር ደስ ብሎኛል። ግን ማች መሆኑ አንድ ላይ በተለይ ማች መሆኑ ደግሞ እንደዚህ አይነት ነገር እንደዚህ አይነት ቀሚስ መሆኑ ትንሽ የሆነ በቃ አላቅም። ግን በቃ የሆነ ሰውን እንትን ለማለት የታሰበ ይመስላል። ግን በቃ እሷም ብላለች አስመስሎብሃል ብላለች። እና እንግዲህ እሷ ደስተኛ ትሆንልን ብለን ስጠብቅ በቃ የሆነ ትንሽ ቆየት ይሉና ፊታቸውን ጮጎጊት ያስመስሉ ወደኛ ይመጣሉና። ለማንኛውም ውድ ፋሚሊዎቼ ውድ የኔ ቤተሰቦች ፈንዲሻ ፋሚሊ ማለት ነው መወዳችሁ፣ ሰብስክራይብ አርጉ፣ ላይክ አርጉ እና እኔንም የስደት እህታችሁን አበረታቱኝ፣ አሳድጉኝ እላቸዋለሁ የኔ ውዶች እና ወዳቸዋለሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ባወራሁት ነገር ላይ ሀሳብሽ ልክ አይደለም እንደዚህ አይደለም ካላችሁም ትችላላችሁ። እና እንደዚህ ነው እላቸዋለሁ። አሁን ከእናንተ ጋር ምንም ማውራው ነገር የለም። መጀመሪያ ሳታስፈቅዱኝ ነው የመጣችሁት። እንድትፈቅዱልኝ ነው የምፈልገው። በቃ ለምን አትሰሙኝ? ቢያንስ ለመረጋጋት እና ለማውራት የሴትን ልብ የምትሰብሩ አንደኛ፣ ሁለተኛ ነገር ደግሞ ሴት ሆናችሁ ያልሆነ ቃል እንትን የምትሉ ያልሆነ ቃል የምትሰጡ ምን አይነት ሰው እንደሆናችሁ ነው ግራ አይገባኝ እኔ ማለት ነው። ማለት እስከ ቅርብ ጊዜ እያወራ ነበር ካለች እቺ ልጅ ከባድ እኮ ነው የምር። ሴት ሆናችሁ ደግሞ የእንትን በቃ የሴት ልብ እንትን ያሌላችሁ የሴት ልብ ያሌላችሁ የሴት እንባ የማያሳዝናችሁ የምር በኮሜንት በምን እንትን የምትሏት በቃ ድፍረት ራሱ ኖሯት ወደ ሚዲያ ወጥታ ራሱ እንድትሰራ ማትረዷት ጨካኞች። እሱስ ተጫወተባት። እናንተስ እንትን የምትሏት ለምንድን ነው? ክፉ ናችሁ የምር። እስማ ይኸው ወደቀችባት። አሁን የዚች ልጅ ነፍስ ብትጠፋ ምን ትጠቀማላችሁ እናንተ? የምር ፍቅርዬን ታስታውሳላችሁ አይደለ? የዛሬ 2 አመት ከምናምን ስትመጣ
ብዙ ድንጋይ ወርዶባት ነበር። ብዙ ድንጋይ በቃ ያኔ ጥለሽው ሄደሽ እኮ ነው። ያኔ እንደዚህ አድርገሽው በሚዲያ አይደል እንደ ጥለሽው የሄድሽው። እሷ ጎበዝ ናት፣ ሲጀመር ጀግና ናት። የምር አደነኳት እሷን ነው። ለምን አትሉኝም? ታውቃለች የልጁን ባህሪ ስለምታውቀው በቃ በጊዜ ጥላው ሄደች፣ ተገለለች። በቃ የምር አንፏ ብላ ህይወቷን እየኖረች ነው። ያን ሁሉ ድንጋይ ወርወራ፣ ያን ሁሉ ስድብ፣ ያን ሁሉ ታስታውሳላችሁ አይደለም? ወታ ራሱ እንዳትቀርጽ ራሱ ቪዲዮ ራሱ እንዳትቀርጽ በአካል ራሱ ሄዶ እየገደባት እንትን እያሏት ነበር ያኔ ማለት ነው። በጣም በብዙ ቻሌንጅ ነበር እዚህ ቦታ የደረሰችው። ዛሬ ግን እግዚአብሔር ይመስገን እሱ ራሱ ታርቋት እንትን በቃ የልቡ